ሙስሊሞች እጅግ ከሚኮሩባቸው ነጥቦች መካከል አንዱ የሳይንስና የቁርአን ግንኙነት ምን ያክል አስደናቂ እንደሆነ ነው። እስኪ በተቃራኒው ደግሞ እውነት ሳይንስ ደግሞ እስኪ የቁርአን ሳይንሳዊ ስህተቶች የሉትም ወይ የሚለውን እስኪ አንድ እንደ ምሳሌ የተወሰኑ ምሳሌዎችን ለመስጠት ፈልጋለሁ። ዛሬ እንደ ምሳሌ ማቀርብላችሁ ምድር ከሰማይ በፊት መፈጠሯ በሳይንስ የሚፈጥራቸውን ችግሮች ነው። በሱራ 2:29 እንደምትመለከቱት እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው፣ ከዚያም ወደ ሰማይ አሰበ፣ ሰባት ሰማያትም አደረጋቸው፣ እርሱም በሁሉ ነገር አዋቂ ነው እናገኛለን። በሱራ 41ም አሁንም ይደግመዋል። ከዚያ በኋላ እንደው መጨረሻ ላይ የሚፈልጋት ስፔሲፊካሊ መጨረሻ ላይ በሁለት ቀኖችም ውስጥ ሰባት ሰማያት አደረጋቸው፣ በሰማይቱም ሁሉ ነገሩን አዘጋጀ፣ ቅርቢቱንም ሰማይ በመብራቶች አጌጠን ብሎ ይናገራል። አሁን እንደምትመለከቱት ሰባት ሰማያት አደረጋቸው። የፈጠራቸውም ምድርን ከፈጠረ በኋላ ነው። ምድርን ከፈጠረ በኋላ ፈጠራቸውና ከዛ ቅርብ ያለችውን ሰማይ ምን አደረጋት? በመብራቶች አጌጣት። በሌላ አነጋገር ፀሐይና ጨረቃ ምናምን ከዋክብት ያሉት በቅርቧ ሰማይ ናት። በሌላ አነጋገር ስለሚያወራን ስለ ዩኒቨርሳችን ነው። ቅርብ ያለችው ሰማይ ስለ ዩኒቨርሳችን ነው። በሌላ አነጋገር አሁን ያለው ዩኒቨርሳችን ራሱ ከማን በኋላ ነው የተፈጠረው? ከምድር በኋላ ነው የተፈጠረው ሚል አስተሳሰብን ነው እንግዲህ እየሰጠን ያለውና ይሄንን ስትመለከቱ አንደኛ እንደው በታሪክ ውስጥ እስቲ የትኛው ሳይንቲስት ነው ምድር ከሰማይ በፊት ተፈጥሯል የሚለው? እስቲ የትኛው አሁን ያለ ሳይንቲስት እንዴት ነው እንደዛ የሚለው? አንደኛ ችግር። ሁለተኛ ችግር አሁን ሙስሊሞች ከሚያምኑት ከቢግ ባንግ ከሚለው አስተምህሯቸው እንኳን አይስማም። ምክንያቱም ዩኒቨርሱ ከተፈጠረ ከቢሊዮን ዓመታት በኋላ ነው ምድር የተፈጠረችው። ሶስተኛ አርዝ ማተር ናት። ማተር ከሆነ ደግሞ ቦዲ ያለው የሚያስፈልገው ቦታ የሆነ ቦታ አለው። ታዲያ ዩኒቨርሱ ሳይፈጠር ስፔስ የሚባል ነገር ሳይኖር በፊት እንዴት ነው ምድር ዝም ብላ የት ነበረች የሚል ጥያቄ ያስነሳልና በሳይንስ ይሄንን ነገር እስክትመልሱልን እንጠብቃለን። እስከዛ ድረስ ሰላም ቆዩ።